እናትና አባት ቤተሰቦቻቸው በገና ዋዜማ ለማስደሰት ሲሞክሩ ይታያሉ። ልጆቻቸው የገና ቪዲዮ የሚታይበት ሰዓት እንደሆነ ነግረው በእነሱ እንዲዝናኑ ቢጠይቋቸውም ትኩረት የሰጣቸው አልነበረም። ሲሲ አሁን እንዳደገችና የእነሱ መጃጃል እንደማያዝናናት ስትናገር፣ ዋይት ደግሞ ከፊዚካሉ ይልቅ ዲጂታሉ እንደሚያዝናናው ይናገራል። ማይልስ ፊቱን ይሸፍንባቸዋል። ውሻቸው ፒክልስ ከገና ዛፍ ላይ ሲሸና ይታያል። እናትና አባት ለዓመታት እያደረጉት የመጡ ቢሆንም ዛሬ ግን ሰሚም ተመልካችም ማግኘት አልቻሉም። ዋልከር ልጆቹን ለማዝናናት ብዙ ቢጥርም በገና ዛፍ ከመጠለፍ ውጭ ያተረፈው አልነበረም። እናትና አባት ቤተሰቡ በዚህ መጠን መራራቁ እንዳሳሰባቸው እየተወያዩ ወደ መኝታቸው ያመራሉ። ሲሲ ጎበዝ የእግር ኳስ ተጫዋች ነች። በቀጣዩ ጨዋታ ክለቧ ተስፋ የጣለው በእሷ ላይ በመሆኑ እየተዘጋጀች ነው። እናቷ ወደ ክፍሏ ስትገባ ክፍሏ እንደተዝረከረከ ብትነግራትም የኬክ ፍቅር ስላለባት ኬኳን እየገመጠች የእግር ኳስ ልምምዷን በክላሷ ውስጥ ቀጥላለች። ቀጣዩ ቀን ለዚህ ቤተሰብ ታላቅ ቀን ነው። ዋይት ሕይወቱን የሚቀይር ቃለመጠይቅ አለበት። ሲሲ የእግር ኳስ ውድድር አለባት። እናት ጄሲ ስራ ቦታ ከባድ ፕሬዘንቴሽን አለባት። አባት ዋልተር ነገ የሚቀርብ የመድረክ የሙዚቃ ኮንሰርት አለበት። ዋይት ዛሬ ፕላኔቶች ተከታትለው የሚታዩበት ቀን መሆኑን ገልጾ ለቤተሰቦቹ ፕላኔት በቴሌስኮፕ የሚታይበት ፕሮግራም አዘጋጅቷል። ዋልከር ነገ ለሚያቀርበው መድረክ ልምምድ እንዳለበት ሲናገር፣ ሲሲ ለሻምፒዮኑ ልምምድ አለባት። ጄሲ ለፕሬዘንቴሽኑ ልምምድ አለባት። ሲሲ ከትምህርት ቤት ጓደኞቿ ጋር ተግባቢና ተወዳጅ ስትሆን፣ ዋይት ደግሞ አይናፋርና ቦቅቧቃ ቢጤ ነው። ለዛም ወደ ክፍል ሲገባ ተደብቆ ነው። ዋይት ተደብቆ የሚያፈቅራትን አሪያ እየተመለከተ ባለበት ሰዓት ስፓርታን የሚባል የትምህርት ቤቱ ጉልቤ ያገኘዋል። በዚህ ጊዜ ዋይትን በተማሪዎች ፊትና በሚያፈቅራት አሪያና ፊት ይደበድበዋል። ዛሬ የዋልከር ቤተሰብ ቀን ከዋይት በስተቀር ያማረ ነበር። አሁን የቀራቸው የቀኑ የመጨረሻ የሆነው ዋይት ያዘጋጀው የተደራረቡ ፕላኔቶችን በቴሌስኮፕ የማየት ፕሮግራም ብቻ ነው። ፕላኔት ወደሚታይበት ከተማ ሲገቡ አንጀሊካ የምትባል አስማተኛ ትታያለች። ገና የነ ዋልከርን ቤተሰብ ስታይ ይሄ ቤተሰብ ትንሽዬ የገና አስማት ተጠቃሚ ይሆናል ስትል ቀበላቸዋለች። ጄሲ ልጇን ሲሲን ሁሉንም ቤተሰብ እንደዛ እንደምትላቸውና ዝም ብላ እንደሆነ ትነግራታለች። ወደ ቴሌስኮፑ ሲደርሱ ዋይት ያቀፈውን ውሻ ፒከልስን ለአባቱ በመስጠት በቴሌስኮፑ ሁሉም ፕላኔቶች በአንድ መስመር ተደርድረው ሲያይ ለፈንጠዝያው ወደር አልነበረው። ቤተሰቦቹ ግን ጊዜ በጋራ ለማሳለፍ እንጂ ለማየት ፈቃደኞች አልነበሩም። በዚህ ጊዜ አስማተኛው አንጀሊካን በክፍል ውስጥ ሲያዩዋት ይገረማሉ። በዚህ መሃል አስማተኛዋን ሴት የቤተሰብ ፎቶ እንድታነሳቸው ጄሲ ትጠይቃታለች። አስማተኛዋ ሴትም በደስታ እንደምታነሳቸው ትዕዛዟ እንዲጠብቁ ትነግራቸዋለች። አንጀሊካ የዋልከር ቤተሰብ የሚቆሙበትን ቦታ ካስተካከለች በኋላ መልካም ገና እያሉ እንዲነሱ ታዛቸዋለች። ቤተሰቡ በጋራ መልካም ገና እያሉ ባሉበት ቅጽበት ነበር ከአስማተኛዋ ሴት አይን ልዩ ነገር በመውጣት ወደ ፕላኔቶች የተሰራጨውና ክፍሉን በአስፈሪ ብርሃን ያደበላለቀው። በዛን ዕለት ሙሉ የከተማው የኤሌክትሪክ ሲስተም ይቋረጣል። የዋልከር ቤተሰብ ጠዋት ተኝተው ሲነሱ ነገሮች ተደበላልቀው ነበር ያገኟት። አባት ከወንድ ልጁ፣ እናትም ከሴት ልጇ ጋር ሕፃኑና ውሻቸው ሙሉ በሙሉ እኔነታቸው ተቀያይሮ ያገኙታል። እናት ባለቤቷን ወንድሜ ስትል፣ ባለም ሚስቱን እህቴ በማለት መጥራት ይጀምራል። ሲስም ራሷን እንደ እናት ስትቆጥር ዋይት አባት እንደሆነ ነበር የተሰማው። በመስታወት ራሳቸውን ሲያዩ አካላዊ ለውጥ አይታይባቸውም። በዚህ መሃል ውሻቸው በሁለት እግሩ ቆሞ ሲሄድ ሲያዩት ተደናግጠው ወደ ልጃቸው ሲሄዱ የውሻቸውን ባህሪ ተላብሶ ያገኙታል። ዛሬ ሁሉም የየግል ወሳኝ ጉዳዮች አሉባቸው። ነገር ግን ገጽታቸው ባለበት ስለሆነ ምን ማድረግ እንደሚችሉ ተጨንቀዋል። ሲሲ ቢሮ ሂዳ ፕሬዘንቴሽን ማቅረብ ይኖርባታል። እናትም ኳስ መጫወት አለባት። አባት ቃለመጠይቅ ማቅረብ ይኖርበታል። ዋይት ደግሞ ሙዚቃ ማቅረብ ይጠበቅባቸው ነው። ምክንያቱም ገጽታቸው ባለበት ስለሆነ አንዳቸው ከአንዳቸው መሄድ ግድ ይላል። እናት የሴት ልጅም የእናቷን ባህሪ ተላብሳ መተወን ይኖርባታል። አባትና ወንድ ልጅም እንዲሁ። ሁሉም ቤተሰብ በጠዋት ወደዛ ጦሰኛ ቴሌስኮፕ ሄደው ወደ ነበሩበት ይመለሱ እንደሆነ ለመሞከር ይነሳሉ። እዚህ ላይ ሌላ ችግር ይፈጠራል። አባት የ16 ዓመት ገጽታ ስላለው መኪና የመንደድ ችሎታ ቢኖረውም ሕጉ ግን አይፈቅድለትም። ልጅ ደግሞ የ40ዎቹ ገጽታ ቢኖረውም መንዳት አይችልም። በዚህ ምክንያት በባይስክል ለመሄድ ይገደዳሉ። በቦታው ሲደርሱ ቴሌስኮፑን
የሚያስተካክሉ ሰዎች ቢኖሩም ከሳምንት በላይ እንደሚፈጅ ይነግሯቸዋል። በዚህ ጊዜ ወጣቱ አባት በገንዘብ ደልሎ በአንድ ቀን ውስጥ እንዲጨርሱት ያግባባቸዋል። ሲሲና ጄሲ የእናትን ፕሬዘንቴሽን ለማቅረብ ያመራሉ። ነገር ግን ስራ ቦታዋ ስትደርስ ከትላንቷ ጄሲ ከዛሬዋ ሲሲ ጋር ሁሉም ሰራተኞች መግባባት አልቻሉም። ሲሲ በሄል ጫማ መሄድ ስላቃታት ከደረጃ ላይ ትወድቃለች። ከዛም የስራ ባልደረባዋ ሰላም ሊላት ሲሄድ አጉል ቦታ ትመታዋለች። አለፍ ሲል አንዲት ሴት ልጇ የነከሳትን ለማሳየት ስትመጣ በእጇ አድፈጠፍጥባታለች። ጄሲ ለማረጋጋትና ለማስተካከል እየሞከረች ነው። በሌላ በኩል አባት ፈርቶ ሰው ማየት ሲጨንቀውና ሲደበቅ ልጅ አይን አውጣ ይሆናል። ውሻቸውና ልጃቸውን ለሞግዚት ሰጠው ነበር የሄዱት። ሞግዚቱ ግን ግራ የሆነ ነገር ያያል። ልጁ የውሻውን ምግብ ሲመገብ ውሃውን ሲጠጣና እንደ ውሻ ሲሮጥ፣ ውሻው ግን ከልጁ ፖፖ ላይ ሲጠቀም ያየዋል። ጄሲ ፕሬዘንቴሽን ለማቅረብ ነገሮች ሁሉ አዲስ ይሆኑባታል። በእንቅርት ላይ ጆሮ ደግፍ እንዲሉ አይስክሪም አብስታ በልታ ስለነበር ሆዷ ያገሳ ይዟል። የስራ ባልደረቦቿና ኃላፊዎች ባዩት ያልተለመደ ነገር ግራ ተጋብተዋል። በመሃል ሲሲ ትገባና አንዳንድ ነገሮችን ለማስተካከል ትሞክራለች። ኃላፊው ባላት እውቀት በመገረም ማን እንደሆነች ሲጠይቃት ልጇን መሆኗን ትናገራለች። ከዛ አስቀያሚ ከሆነ ገለጻ በኋላ ጄሲና ሲሲ ወደ ሲሲ እግር ኳስ ጨዋታ ሻምፒዮን ውድድር ያቀናሉ። ሲሲና ጓደኞቿ መግባባት አልቻሉ። የሲሲ ጓደኞች የትላንቷን ተጫዋችና ሳቂታዋን ሲሲ ማግኘት ባለመቻላቸው ግራ ተጋብተዋል። ይባሱም ብሎ አንዳቸውንም ማስታወስ አልቻለች። የእግር ኳስ ጨዋታው ሊጀምር ደቂቃዎች ናቸው የቀሩ። ሁሉም ሚዲያዎች ስለ ሲሲ ችሎታና ምን ያህል ጎሎችን ልታሽጎደጉድ እንደምትችል በሙሉ ልብ እየዘገቡ ነው። ጓደኞቿ በእሷ ተማምነዋል። ነገር ግን አሁን የድሮዋ ሲሲ ሳትሆን የእናቷ የጄሲን ባህሪ የወረሰች ነች። ስለ እግር ኳስ ምንም የምታውቀው ነገር የላትም። ይሄንን ጨዋታ የትላንቷ ጄሲ የዛሬዋ ሲሲ መጫወት ብትችል ውጤታማ በሆነች ነበር። ሲሲ ጨዋታው ተጀምሮ በመጫወት ላይ ያለች ሙሉ በሙሉ ይደናገራታል። በዚህ ጊዜ ሁሉም ሚዲያዎች ግራ ይጋባሉ። ይባሱም ብሎ ሲሲ በጨዋታ መሃል ኳሷን በእጇ ትይዛለች። ዋይት አለመጠይቁ ላይ ፍርሃት ወዴት አለሽ አስብለዋል። ይባስ ብሎ ጠረጴዛ ላይ ወጥቶ ኢንተርቪው አድራጊዎችን ማፋጠጥና በገገማው መመለስ ጀምሯል። ሲሲ ዋልከር በናሽናል ቲም የነበራት ተስፋ ጨልሞባታል። የዋይት ኢንተርቪው ተስፋ አስቆራጭ ነው። ጄሲ የነበራት ፕሬዘንቴሽን አስቀያሚ ነበር። አሁን አንድ የቀረው በአባታቸው የሚቀርበው የሙዚቃ ኮንሰርት ብቻ ነው። ቤተሰቡ በአንዲት ቅጽበት ምስቅልቅሉ ወጥቷል። ዋልከርና ቤተሰቡ ቴሌስኮፑ ተሰርቶ ከሆነ ለማየት ሲሄዱ አንዱ ሌንስ እንደሌለና እሱን ማግኘት ካልቻሉ ሊሰራ እንደማይችል ይነግሯቸዋል። ያለቻቸው አንዲት ተስፋ ቴሌስኮፑ ነው። ቴሌስኮፑ መስራት ካልቻለ ከዚህ ምስቅልቅል ህይወት እንዴት መውጣት እንደሚችሉ ለመገመት ይከብዳል። ዛሬ ካለፈ ሳንታ የሚመጣው በቀጣዩ አንድ ቀን ውስጥ ነው። ስለዚህ የአንድ ቀን እድል አላችሁ። አሪያ በዋይት ባህሪ ለውጥ በጣም ተገርማለች። አሁን ከእርሱ ይልቅ እሷ በፍቅሩ ተማርካለች። ለነገሩ አሁን እሱ ሳይሆን ዋልከር ነው። ዋይት ለተማሪዎች በተዘጋጀ ፓርቲ ላይ ያ ስፓርታ የሚባለው ጉልበተኛ በአሪያ ምክንያት ይነቁረዋል። ስፓርታ ዋይትን ሲያየው አይሆንለትም፣ ያንገሸግሸዋል፣ ይጠላዋል። ዋይት ግን የድሮ ሳይሆን ዋልከር ስለነበረ ፍርሃት ሁሉ ጥሎት ሄዷል። ስለዚህም የተለያየ ነገር እያለ ፓርቲ ውስጥ በሚገኙ ሃይስኩል ተማሪዎች ያስቅበታል። ያ ጉልበተኛ ይመታው ሲል አምልጦ በቴስታ ይመታዋል። አሁን የአሸናፊነቱን ዋንጫ ዋይት ተቀብሏል። ዛሬ ሌላ ቀን ነው። ማታ ሳንታ ይመጣል። ቴሌስኮፑ ጋር ሂደው የመጨረሻውን እድላቸውን መሞከር አለባቸው። ከዛ በፊት ግን ዋልከር የሙዚቃ ኮንሰርቱን ማቅረብ ይኖርበታል። ነገር ግን የድሮ ዋልከር ሳይሆን አሁን አይናፋሩ ዋይት ሆኗል። ዋልከር ቤተሰቦች አበረታተው የሙዚቃ ኮንሰርቱ ሊያቀርብ መድረክ ላይ ይወጣል። ድምፅ ግን ከየት ይምጣ? በዚህም ታዳሚው ሁሉ ግራ ተጋብቷል። በመሃል ቤተሰቦቹ ሊያጅቡት ከኋላው ስለነበሩ ተቀብለው በማጀብ ግሩም ጥምረት መፍጠር ይጀምራሉ። ባንዱ በነ ዋልከር የሙዚቃ ድግስ በአንድ እግሩ ቆመ። የዛሬ የዋልከር የሙዚቃ ድግስ በድል ተጠናቋል። በዚህ የሙዚቃ ኮንሰርት ምክንያት ብዙ ነገሮች ተቀየሩ። ዋልከር የሆሊውድ እድል ያገኛል። የጄሲ የስራ ባልደረቦች እና አለቆቿ በቦታው ስለነበሩ ባደረገችው ብቃት ተገርመዋል። በዚህ መሃል አብረዋት የሚሰሩ ድርጅቶች እንደተገኙና እንደተፈራረሙ ይነግሯታል። አለቃዋ ያቀረበችው የፕሮጀክት ፕሬዘንቴሽን ተቀባይነት እንዳገኘና አብረዋት የሚሰሩ ድርጅቶች እንደተገኙ ችግሯንም እንደተረዷትና ልታስተካክል እንደምትችል ይነግሯታል። ከዛም የሆነ ሰው መጥቶ የቴሌስኮፑን ሌንስ ለዋልከር ይሰጠዋል። አሁን ወደ ትክክለኛ ማንነታቸው የሚመለሱበት እድል ለመሞከር 37 ደቂቃ ብቻ ነው የቀራቸው። አሁን ጥያቄው እንዴት ነው በዚህ
በዚች ደቂቃ ወደዛ ሳንታ ወደሚመጣበት ከተማ የሚደርሱት የሚለው ነው። ዋይት መኪና መንዳት የሚችል ቢሆንም እድሜው ለመንዳት አይፈቅድለትም። ስለዚህ ዋልከር መንዳት ሊኖርበት ነው። እያጋጨም ቢሆን እየነዳ በመሄድ ላይ እንዳሉ አስማተኛዋን አንጀሊካ ያገኘዋታል። እሷም በራሷ መኪና ይዛቸው ትሄዳለች። ልክ ከቴሌስኮፑ ጋር በሩጫ ቢገቡም ዋልከር አደናቅፎት ይወድቅና ሌንሱ ይሰበርበታል። ይሄ ለቤተሰቡ ተስፋ አስቆራጭ ነበር። በዚህ መሃል ውሻቸው አንድ ሌንስ ይዞ ይመጣል። ይሄ ትክክለኛው ሌንስ ነበር። አሁንም ሽርፍራፊ ሴኮንዶች አለቻቸው። ልክ ሌንሱን አስገብተው ባለፈው እንዳደረጉት አይናቸውን ጨፍነው ተቃቅፈው ቢጠብቁም ምንም የተቀየረ ነገር አልነበረም። ከዛም በተሰበረ ልብ ውስጥ ሆነው ወደ ቤታቸው እየተመለሱ ባሉበት ሰዓት ጄሲ አስማተኛዋን አንጀሊካ ታገኛታለች። በዚህ ጊዜ ያቺ አስማተኛ ጄሲን ሲሲ ስትል ትጠራታለች። ጄሲም እንዴት ሲሲ መሆኗን እንዳወቀች ማወቅ ባትችልም ተገርማ ሰላምታ ተለዋውጠው ይለያያሉ። ከዛም የዋልከር ቤተሰብ ተስፋ በመቁረጥ ተቃቅፈው ሶፋቸው ላይ ቁጭ ባሉበት እንቅልፍ ይወስዳቸዋል። ከእንቅልፋቸው ሲነቁ ግን ሁሉም ወደ ነበረበት ተቀይሮ ያገኙታል። በዛች በደስታ ባህር ውስጥ እየዋኙ ባሉበት ሰዓት አሪያና ዋይትን ፍለጋ ቤት ድረስ ትመጣለች። ሲሲ በናሽናል ክለብ መሳተፍ የሚያስችላትን የመጨረሻ እድል ተሰጥቶሻል የሚል መልእክት ይደርሳታል። የዋልከር ቤተሰብ በደስታ ባህር ውስጥ ነው ሲቦርቁ አንጀሊካ በርቀት መኪናዋ ውስጥ ሆና ታያቸዋለች። ለካስ ይህን ሁሉ ነገር መጀመሪያም የቀየረችው አሁንም የመለሰችው አንጀሊካ ነበረች። መልካም ገና ብላቸው ትሄዳለች። ቪዲዮውን ከወደዱት ሳብስክራይብ፣ ላይክ ያድርጉ። እናመሰግናለን።